ኢትዮጵያ በአሁኑ ሰዓት በአፍሪካ ደረጃ ትልቁንና እጅግ ውዱን ሜጋ ከተማ በቢሊዮን የሚቆጠሩ ዶላር በጀት መድባ በከፍተኛ ምስጢራዊነትና ፍጥነት እየገነባች መሆኑን ያውቃሉ? ዛሬ የምንመለከተው መላውን ዓለም እያነጋገረ ስላለው ስለ ታላቁ የጫካ ሳተላይት ሲቲ ፕሮጀክት ነው። ይህ ከአዲስ አበባ ከተማ እምብርት ወጣ ብሎ በጫካና በተራሮች መሃል እየተቆረቆረ ያለው አዲስ ሜጋ ከተማ ከታላቁ የህዳሴ ግድብ ቀጥሎ የሀገሪቱ ትልቅ ግንባታ ነው። ለመሆኑ ይህ ፕሮጀክት ምን ያህል ስፋት አለው? በውስጡ የሚያቀፋቸው ሰው ሰራሽ ሐይቆች፣ እጅግ ዘመናዊ የቅንጦት መኖሪያ ቤቶች፣ ሆቴሎችና ታላቁ የቤተ መንግስት መዋቅር ዲዛይናቸው ምን ይመስላል? ይህስ ከተማ አዲስ አበባን እንዴት ሙሉ በሙሉ ወደ አፍሪካዋ ዱባይነት ይቀይራታል? ዛሬ በዚህ ልዩና በጥልቀት በተዘጋጀ ቪዲዮ በጫካ ፕሮጀክት ዙሪያ ያሉትን እውነተኛና አስገራሚ መረጃዎችን በሙሉ ይዘንላችሁ ቀርበናል። የዚህን አስደናቂ ከተማ ሚስጥር ለማወቅ እስከ ቪዲዮው ማጠናቀቂያ ድረስ አብራችሁን ቆዩ። ይህንን ፕሮጀክት ልዩና ወደር የለሽ የሚያደርገው መሬት ላይ ያረፈበት እጅግ አስደናቂው የስፋት መጠን ነው። የጫካ ሳተላይት ሲቲ ፕሮጀክት በአጠቃላይ ከ50,000 ሄክታር በላይ መሬት ላይ ያረፈ ሲሆን ይህ ማለት አሁን ካለችው አንጋፋው አዲስ አበባ ከተማ ጠቅላላ ስፋት ጋር ሲነጻጸር እጅግ ሰፊ የሆነና ሌላ አዲስ ታላቅ ከተማ በከተማ ውስጥ የሚፈጠር ያህል ነው። በዚህ እጅግ ግዙፍ ይዞታ ላይ ከአፍሪካ ትልቁና ዘመናዊ የመንግስት መሪዎች ማረፊያና ቤተ መንግስት፣ ዓለም አቀፍ የቪአይፒ መንደሮች፣ ሰው ሰራሽ ሐይቆች እንዲሁም ለስብሰባ ለቱሪዝም የሚሆኑ ግዙፍ ማዕከላት ሌሊትና ቀን እየተገነቡ ይገኛሉ። በዚህ ቪዲዮ ውስጥ ይህ እጅግ ምስጢራዊና ውዱ ከተማ በስንት ቢሊዮን ዶላር በጀት እየተገነባ እንደሆነ፣ ምን ያህል ዘመናዊ አውሮፕላን ማረፊያዎችና የትራንስፖርት መስመሮች እንደሚኖሩት እናም አሁን ካሉት የዓለም ሜጋ ከተሞች ጋር ፊት ለፊት ሲነጻጸር ያለውን ብልጫ እያንዳንዱን ቁጥር ነክሰን እናሳያችኋለን። አሁን መግቢያችንን ጨርሰናል። ቀጥታ ወደ ከተማዋ ዝርዝር መዋቅርና ወደ መጀመሪያው ታላቅ መረጃችን እንለፍ። ወደ መጀመሪያው ታላቅ መረጃችን ስንገባ የጫካ ሳተላይት ሲቲ ፕሮጀክትን በግንባር ቀደምትነት የሚያሰፍረውና መላውን ዓለም ያስደመመው የተመደበለት እጅግ ግዙፍ የፋይናንስ በጀት ነው። ይህ ፕሮጀክት በቢሊዮን የሚቆጠሩ የዶላርና የሀገር ውስጥ የብር በጀቶችን በመያዝ በኢትዮጵያ ታሪክ ውስጥ በአንድ ጊዜ ከተመደቡ ከፍተኛ ወጪዎች መካከል ቀዳሚውን ስፍራ ይዟል። የግንባታው ሂደት እጅግ ዘመናዊ፣ ፈጣን በመሆኑ ዓለም አቀፍ የኮንስትራክሽን ኩባንያዎች የሚመራ ሲሆን ጥበቃውና ምስጢራዊነቱ ደግሞ እጅግ ከፍተኛ ነው። ይህ በቢሊዮን ዶላር የሚቆጠር ፕሮጀክት በዋናነት በሀገር ውስጥ መሐንዲሶችና ጥራት ባላቸው የውጭ ስፔሻሊስቶች ጥምረት የሚመራ ሲሆን መንግስት ስለዚህ ከተማ የሰጠው ትኩረት ከፍተኛ በመሆኑ ግንባታው ያለምንም መቆራረጥ ሌትና ቀን ጭምር በፈረቃ ነው የሚከናወነው። ለመሆኑ ይህ ሁሉ ግዙፍ በጀት ያወጣበት ግንባታ መሬት ላይ ምን ነገሮችን ይዟል? አሁን ቀጥታ ወደ መጀመሪያውና እጅግ አስገራሚው ታላቅ መዋቅር ማለትም ወደ አዲሱና ዘመናዊ ቤተ መንግስት ዝርዝር መረጃ እንገባለን። ወደ ጫካ ሳተላይት ሲቲ ዋና ከተማ ስንገባ መጀመሪያ የምናገኘው መላውን የአፍሪካ አህጉር ያስደመመውና በአዲስ መልክ እየተገነባ ያለው እጅግ ግዙፍ የሀገሪቱን አዲስ ቤተ መንግስት ነው። ይህ ቤተ መንግስት እንዲሁ ተራ የመንግስት መሪዎች መኖሪያ ወይም ቢሮ ብቻ አይደለም። የሀገሪቱን ታላቅ ታሪክ፣ ባህልና የወደፊት የብልጽግና ጉዞ የሚያሳይ የምህንድስና ድንቅ ሥራ ነው። ይህ መዋቅር እጅግ ሰፊ በሆነ መሬት ላይ ያረፈ ሲሆን በውስጡ ዘመናዊ የስብሰባ አዳራሾችን፣ ዓለም አቀፍ መሪዎችን ለቪአይፒ እንግዶች የሚሆኑ እጅግ የቅንጦት ማረፊያዎችን እና ደህንነት መቆጣጠሪያ ማዕከላት አካቷል። የህንፃው አርኪቴክቸር የኢትዮጵያን ጥንታዊ የህንፃ ጥበብ ከ21ኛው ክፍለ ዘመን እጅግ ዘመናዊ ቴክኖሎጂ ጋር ያቀናጀ ነው። በቤተ መንግስቱ ዙሪያ የሚገኙት ሰፋፊና ውብ አረንጓዴ ስፍራዎች ለአካባቢው የተለያየ የተፈጥሮ ውበት የሰጡት ሲሆን ጥበቃውና የቴክኖሎጂ መሰረተ ልማቱ ደግሞ ፍጹም የማይበገር እንዲሆን ተደርጎ ነው የተነደፈው። አሁን ጥያቄው ከዚህ ግዙፍ ቤተ መንግስት ቀጥሎ በከተማው ውስጥ የሚሰሩትና መላውን ከተማ ወደ ዱባይነት የሚቀይሩት ሰው ሰራሽ ሐይቆችና መዝናኞችን ምን ይመስላሉ የሚለውን ነው። በዚህ በጫካ ሳተላይት ሲቲ ውስጥ ሌላው መላውን ዓለም ያስደመመውና ፕሮጀክቱን ወደ አፍሪካዋ ዱባይነት የቀየረው በታሪካችን አይተነው የማናውቀው እጅግ ግዙፍ ሰው ሰራሽ ሐይቆች አርቲፊሻል ሌክስ መፈጠራቸው ነው። እንደዚህ ሐይቆች እንዲሁ ለውበት ብቻ የተሰሩ ሳይሆኑ የከተማችንን አየር ንብረት ይበልጥ ለማለስለስ የውሃ ስፖርቶችንና የጀልባ ላይ መዝናኛዎችን ለማስፋፋት ተብለው በከፍተኛ ምህንድስና የታቀዱ ናቸው። በሐይቆቹ ዙሪያ ደግሞ በቢሊዮን የሚቆጠሩ ወጪ የተደረገባቸው ባለ 5 ኮከብ ዓለም አቀፍ ሆቴሎች፣ የጎልፍ ማጫወቻ ሜዳዎች እና እጅግ ዘመናዊ የገበያ ማዕከላት ሾፒንግ ሞልስ እየተገነቡ ይገኛሉ። የከተማዋን ለቪአይፒ እንግዶች፣ ለቱሪስቶችና ለዓለም አቀፍ ዲፕሎማቶች ዋነኛ መዳረሻ የሚያደርጋት ይህ አስደናቂ መዋቅር ነው።
አስቡት፣ በተራራና በጫካ መካከል እንዲህ ያለ እጅግ ዘመናዊ የውሃና የህንፃ ጥምረት መፍጠር መቻሉ የኢትዮጵያን የኮንስትራክሽን አቅም ለዓለም ያሳየበት ሌላኛው መገለጫ ነው። አሁን ደግሞ ይህንን ትተን ወደዚህ ከተማ በቀላሉ ለመግባትና ለመውጣት ስለተዘረጉት እጅግ ዘመናዊ የመንገድና የትራንስፖርት አውታሮች ዝርዝር መረጃ እንመለከታለን። ይህን ያህል ግዙፍና ዘመናዊ ከተማ ከአንጋፋዋ አዲስ አበባና ከቀሪው ዓለም ጋር ለማገናኘት እጅግ አስገራሚ የሆኑ የመሰረተ ልማት አውታሮች እየተዘረጉለት ይገኛል። ወደ ጫካ ሳተላይት ሲቲ የሚወስዱት መንገዶች ተራ አስፋልቶች አይደሉም። እጅግ ሰፋፊ የትራፊክ ፍሰትን በቀላሉ የሚያስተናግዱና በዘመናዊ የብርሃንና የደህንነት ካሜራ ቴክኖሎጂ የተገጠመላቸው ባለብዙ መስመር ሌንስ አውራ ጎዳናዎች ናቸው። ከዚህም በተጨማሪ በከተማ ውስጥ የሚኖሩ ነዋሪዎችና ወደ ስፍራው የሚመላለሱ የውጭ እንግዶች ያለምንም መጨናነቅ እንዲንቀሳቀሱ ለማድረግ የፈጣን የትራንስፖርት መስመሮችና ልዩ ቪአይፒ የሄሊኮፕተር ማረፊያ ማዕከላት ሄሊፓድስ በስትራቴጂያዊ ቦታ ላይ ተካተዋል። ይህ የመሰረተ ልማት ዝርጋታ ከተማዋን ራሷን የቻለች ስማርት ሲቲ የሚያደርጋት ሲሆን የውሃ፣ የኤሌክትሪክና የከፍተኛ ፍጥነት የኢንተርኔት ፋይበር ዝርጋታው ሙሉ በሙሉ በምድር ውስጥ ዋሻዎች እንዲተላለፉ ተደርጎ ነው የተነደፉት። ይህም በከተማዋ ላይ ምንም አይነት የእይታ ብክለት እንዳይኖር ያደርጋል። አሁን ግን ጥያቄው ይህ እጅግ ዘመናዊ ከተማ ለቪአይፒዎችና ለዲፕሎማቶች የሚያቀርባቸው የቅንጡ መኖሪያ መንደሮች ወይም ቪላዎችስ ምን መልክ አላቸው የሚለውን ነው። ይህንን ሜጋ ከተማ ከሌሎች የዓለም ከተሞች ፍጹም የተለየ የሚያደርገው ግንባታው የተፈጥሮ አካባቢውን ሳያጠፋ ይልቁንም የጫካውን የዱር እንስሳትን ስነ ምህዳር በከፍተኛ ሁኔታ በሚጠብቅ መልኩ መታቀዱ ነው። የጫካው ሳተላይት ሲቲ ስሙ እንደሚያመለክተው ከ80% በላይ የሚሆነው ይዞታው በአረንጓዴ ተክሎች፣ በጥቅጥቅ ያሉ ደኖችና በተፈጥሮ መናፈሻዎች የተሸፈነ እንዲሆን ተደርጎ ነው የተነደፈው። መንግስት በአካባቢው ላይ በሚሊዮን የሚቆጠሩ አገር በቀል ዛፎችና ውብ እጽዋትን በልዩ ሁኔታ እየተከለ ሲሆን ይህም ከተማዋን የአፍሪካ ትልቁ የኦክሲጅንና የቅንጦት መኖሪያ ማዕከል ያደርጋታል። እዚህ ከተማ ውስጥ የሚገነቡ ህንፃዎች በሙሉ የአካባቢን ብክለት የሚቀንሱ፣ በፀሐይ ብርሃን ኃይል ሶላር ኢነርጂ የሚሰሩና ውሃን መልሶ ጥቅም ላይ የሚያውሉ ዘመናዊ የአረንጓዴ ቴክኖሎጂዎችም ግሪን ቴክኖሎጂ የተገጠመላቸው ናቸው። ይህም ማለት ነዋሪዎች እጅግ ዘመናዊና የ21ኛው ክፍለ ዘመን ኑሮ እየኖሩ በሌላ በኩል ደግሞ ከተፈጥሮ ድምፅና ከንጹህ አየር ጋር ፍጹም ተስማምተው ይኖራሉ ማለት ነው። አሁን ግን ጥያቄው ይህ ሁሉ ግንባታ በአንጋፋዋ አዲስ አበባ የኢኮኖሚና የንግድ እንቅስቃሴ ላይ ምን አይነት ለውጥ ያመጣል የሚለው ነው። ለመጨረሻው ነጥብ ስንመጣ የጫካ ሳተላይት ሲቲ ግንባታ ለአዲስ አበባ ከተማ አዲስ የኢኮኖሚ መነቃቃትንና በሺዎች ለሚቆጠሩ ወጣቶች የሥራ ዕድልን የፈጠረ ታላቅ ሞተር ነው። ይህ ከተማ ሙሉ በሙሉ ሲጠናቀቅ ዓለም አቀፍ ኩባንያዎችና ዲፕሎማቶች ዋና መቀመጫቸውን እዚህ በማድረግ ለሀገሪቱ ከፍተኛ የውጭ ምንዛሪና ኢንቨስትመንት ፍሰት ያስገኛል ተብሎ ይጠበቃል። በአጠቃላይ ስንመለከተው የጫካ ሳተላይት ሲቲ ፕሮጀክት የኢትዮጵያን የወደፊት ብልጽግና ጉዞና የምህንድስናን አቅም ለዓለም ያሳያል። አዲስ አበባን በአፍሪካ መድረክ ወደ ላቀ ከፍታ ያሻገረ የዘመናችን ድንቅ መዋቅር ነው። እንግዲህ መላውን ዓለም እያነጋገረ ስላለው ስለዚሁ ታላቅ የጫካ ፕሮጀክት ያላችሁ እውነተኛ አመለካከት ምን ይመስላል? ከተማዋን ወደ አፍሪካውያ ዱባይ ይቀየራታል ብላችሁ ታምናላችሁ? ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን፣ ሁልጊዜ እንደዚህ ያሉ በጥልቀት የተዘጋጁ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን ፍጹም አትርሱ። በሚቀጥለው ቪዲዮ በሌላ አዲስ መረጃ እስክንገናኝ ድረስ በሰላም ቆዩልኝ።